መኪና ውስጥ ውሃ የምንጨምረው ምን ውስጥ ነው የሚለውን ነው ማሳያችሁ። አንድ ራዲያተር ላይ፣ ሁለት የራዲያተር ኮዳ ወይ ደግሞ የራዲያተር ስኮርት ውሃ መያዣ፣ ሶስት ደግሞ የዋይፐር የዝናብ መጥረጊያ ህይወታችንን የሚጠርግልን ነው ማለት ነው። አሁን በስነ ስርዓት አገልግሎታቸውን ነው የምነግራችሁ ማለት ነው። አንደኛ የራዲያተር ውሃ የምንሞላበት ዋና ምክንያት ምንጊዜም ይሄ ውሃ መሙላት አለበት። ኢንጂናችን በሚሞቅበት ሰዓት ውሃ ከዚህ ወስዶ ሞተሩን ያቀዘቅዘዋል ማለት ነው። ምንጊዜም ውሃችን እንሞላለን። ውሃችንን ቼክ ካረግን በኋላ ይችን ክዳን እንዘጋታለን ማለት ነው። ሁለተኛውን ከመናገሬ በፊት ይሄ ቪዲዮ ብዙዎች ጋር እንዲደርስ ሼር፣ ኮፒ ሊንክ ማድረጋችሁ እንዳይረሳ። እንዲሁም ትክክለኛ መኪና መለማመድ የምትፈልጉ ስልኬ ባዮ ላይ አለ። ሁለት ደግሞ ይሄ የራዲያተር ስኮርት ውሃ መያዣ ይባላል። ራዲያተሩ ውሃ ከጨረሰ ከዚህ ስኮርት ይወስዳል ማለት ነው። ይሄ ራዲያተር ውሃም ስናይ ይችንም ቼክ እናረጋለን ማለት ነው። ሶስት ደግሞ እዚህ ጋር ያለው ደግሞ ዋይፐር ማለት የዝናብ መጥረጊያ። መኪናው ዝናብ መጥረጊያ ከራሱ ውሃ ወስዶ እንዲጠርግ መስታወታችንን እንዲያጸዳ ይጠቅመናል። ምንጊዜም ይሄኛው ፉል መሆን አለበት። የዛሬ ትምህርታችን ይሄን ይመስላል። መኪና መለማመድ የምትፈልጉ እኛ ጋር መጣችሁ በ4 ቀን ብቻ በቂ ሹፌር መሆን ትችላላችሁ። በቁጣ ሳይሆን በፍቅር ትማራላችሁ። መልካም ቀን፣ ይመሻችሁ።